ወጥቶ መግባት ለካ ብርቅ ነው። አድሮ መነሳትም ብርቅ ነው ለካ። አልገባንም። እግዚአብሔር የሰጠን ሜዳ እግራችን እንዳነሳ ሩጠን አፋችን እንዳነሳ ተናግረን የምንኖርበት ሰላም ለካ አልገባንም። በእግዚአብሔር እቅፍ ያለንበት ግን ዝናቡን ውደዱት። ቅዱሳን በዓላቸው ሲከበር ዝናብ ይመጣል ሁል ጊዜ። የነሐሴ ተክለ ሃይማኖት ለምሳሌ ፀሐይ ሰንብቶ የተክለ ሃይማኖት ዕለት ግን ይዘንባል። የሐምሌ ቂርቆስም እንደዚህ ነው እና የበረከት ዝናብ ነው። የፈልግ ሐኪም እንኳን የማህፀን ስፔሻሊስት ቢሆን እንኳን ሴቲቱ ስታምጥ የሚሰማትን ህመም ሊያውቀው አይችልም። ስለ ምንኩስና የቱንም ያህል ብታነቡ መነኩሴ የሚሆነውን ነገር አታውቁት። ሰላም ብርቅ ነው ልላችሁ ፈልጌ ነው። ሰላም በጣም ቀላል ነገር አይደለም። እግዚአብሔር ለሀገራችን ሰላም ይስጠን። መንቀሳቀስም ገዳም መሳለምም ይናፍቃል እኮ። እንደምን ቆያችሁ? ቸርነት ገንዘቡ የሆነ ፈጣሪያችን በቸርነቱ ጠብቆ ለዚህ ሰዓት ለዚህ ቀን ስላደረሰን ስሙ የተመሰገነ ይሁን። እንኳን አደረሳችሁ፣ እንኳን ደህና መጣችሁ። እግዚአብሔር ቸር አምላክ ስለሆነ አንዱን ቀን በኃጢአት ብናባክነው ሌላ ቀን እየጨመረ ይሰጠናልና በድጋሜ እንኳን አደረሳችሁ። አሁን ዝናብ ትንሽ ጠብጠብ እያለ ነው፣ ግን ዝናቡን ውደዱት። ቅዱሳን በዓላቸው ሲከበር ዝናብ ይመጣል ሁል ጊዜ። የነሐሴ ተክለ ሃይማኖት ለምሳሌ ፀሐይ ሰንብቶ የተክለ ሃይማኖት ዕለት ግን ይዘንባል። የሐምሌ ቂርቆስም እንደዚህ ነው እና የበረከት ዝናብ ነው። የበረከት ዝናብ ነው እንጂ ዝም ብሎ አይደለም። ቅዱሳን በረከት የሚሸከሙ የሕይወት ውሃ ኢየሱስ ክርስቶስን በሕይወታቸው ተሸክመው የዞሩ የበረከት አባቶች የበረከት እናቶች ስለሆኑ የቅዱሳን በዓል ሲከበር ዝናብ ይዘንባል። ግንቦት 12 የክርስቶስ ሰምራ የእናታችን በዓል ሲከበር ዝናብ ይዘንባል። ምን ጊዜም ማለት ያ የሚሆነው ቅዱሳን የበረከት ተሸካሚዎች በረከት አድራሾች ስለሆኑ ነው። በዚህ ጸዋርያነ ዝናም ደመናት ኤራቅሊስ የተባለ የቤተ ክርስቲያን ሊቅ በዚች ቤተ ክርስቲያን የበረከት ዝናብ የሚሸከሙ ደመናዎች አሉ ይላል። ደመና የሚላቸው ቅዱሳንን ነው። ቅዱሳን ደመና ይባላሉ። አንደኛ ክርስቶስ የሕይወት ውሃ ስለሆነ እሱን ተሸክመው ስለሚዞሩ በሄዱበት ሁሉ በገቡበት ቤት ስማቸው በተጠራበት ገድላቸው በተነበበበት ቤተ ክርስቲያናቸው በታነጸበት ሁሉ የክርስቶስን የሕይወት ውሃ ይዘው ስለሚገቡ ደመና ይባላሉ። ሁለተኛ ደግሞ እንደምታውቁት ደመና ፀሐዩን ከላይ እሱ እየተመታ ከታች ለሚኖሩት ጥላ ይሰጣል። ቅዱሳን እነሱ መከራ ተቀብለው ለእኛ ደግሞ ካጋንንት እሳት የምናርፍበትን ጥላ እረፍት ይሰጣሉ። በዚህ ደመና ይባላሉ እና ይሄ ዝናብ አሁን የበረከት ስለሆነ እንዲሁም የተንጠበጠበብንን ሁሉ እግዚአብሔር ደዌ ቢኖርብን ሕማማችን፣ ስንፍና ቢኖርብን ስንፍናችን፣ አላዋቂነት ቢኖርብን አላዋቂነታችን፣ የጎደለንን ነገር ሁሉ የሚያነጻ ያርግልን ይሄን ዝናብ። ምድሪቱም እንድታበቅል ከረሃብ ጦር ይሻላል ይላሉ አባቶቻችንና ሀገራችን በብዙ ስቃይ ውስጥ ሆና ደግሞ እህል ማጣት ከባድ ነው። ረሃብ በጣም አስጨናቂ ነው። በእስራኤል ታሪክ ውስጥ በመጽሐፍ ቅዱስ 2 ሴቶች የሚበላ ጠፍቶ የርግብ ኩስ እየተሸጠ ይበላ ነበር። ኋላ መጨረሻ ላይ እሱም አልቆ 2 ሴቶች ልጆቻቸውን በተራ ሊበሉ ቃል ገቡ። ዛሬ ያንቺን ልጅ ነገ ያንቺን ልጅ ተባብለው የአንዲቱን ልጅ በልተው፣ ይሄ መጽሐፍ ቅዱስ ላይ ያለ ታሪክ ነው። በበነጋው ያችኛይቱን የእሷ ተራ ሲደርስ የኔ ልጅ አይበላም በማለቷ ልጅን ለመብላት ከንጉሥ ተካሰዋል። ይሄንን ግፍ አረ እግዚአብሔር ተመልከት ብለው አባቶቻችን ጩኸው ዝናብ ዘንሟል። እግዚአብሔር በዚህ 5-6 ዓመት ውስጥ ጦርነት እየተጎሰመ ደም እየፈሰሰ በጎን ደግሞ ምድሪቱን ባርኮ እህል ባይሰጠን ኑሮ የት እንገባ ነበረ? እና ስለ ዝናቡም መጸለይ ይገባል። ስለ ዝናብ በእንተ ዝናማት ናስተበቁ ከመ እግዚአብሔር ያዝንም ዝናብ በኀበ ይትፈቀድ መካን፣ በሚሻበት በሚፈለግበት ሁሉ ዝናሙን ያዘንብ ዘንድ እግዚአብሔርን ስለ ዝናብ እንማልዳለን ይላል ትላለች ቤተ ክርስቲያን። በሚያስፈልግበት ቦታ ዝናሙን ያዘንብ ዘንድ እግዚአብሔር ስለ ዝናብ እንማልዳለን። በእንተ ማያት ወአፍላግ ናስተበቁ ከመ እግዚአብሔር ይምላኪ ያሁን እስከ መስፈርት፣ እግዚአብሔር ወንዞችን እስከ ልካቸው ይመላቸው ዘንድ ስለ ወንዞች እንማልዳለን። ስለ ወንዝ ይጸለያል። ጣና እስከ ልኩ ባይሞላ ኑሮ ጣና ቂርቆስ የሚባል ገዳም ይኖራል? አይኖርም። ሰጥሞ ነበር ማለት። እግዚአብሔር ጣናን እስከ ልኩ ስለሚሞላው ነው ዛሬ ጣና ቂርቆስ ኑሮ መተን የተሳለም ነው። ጣናን እስከ ልኩ ባይሞላው ባህር ዳር የምትባል ከተማ ትኖራለች? አትኖርም። አባይንም ትንሽ ጨመር ቢያደርገው ጣናንም ትንሽ ጨመር ቢያደርግ ሰጠምን ማለት እኮ ነው። ወንዞችን እስከ ልካቸው ይሞላ ዘንድ እግዚአብሔርን ስለ ወንዙ እንለምነዋለን የምትል ቤተክርስቲያን ለዚህ ነው። ወንዙን እስከ ልኩ ሲሞላው ሀገር በሰላም ይኖራል። ከልክ ሲያልፍ ሁሉም ልክ አይደለም።
ምድርም ደግሞ ዝናሙን ስታገኝ ደግሞ ድሃ ሰርቶ ይበላል፣ ጭሮ ይበላል። እና በጦርነት ላይ እህል ማጣት ከባድ ነውና እህል እግዚአብሔር ነስቶ አይጣላል። በረከቱን ይስጠን። ቢያንስ ድሃ እንዲያው እየበላም ቢሆን ይሙት ሲሆን መድኃኔዓለም ኢሳይያስ ብሏል፣ እግዚኦ አምላክነ ሰላም ሀበነ እስመ ኩሉ ሀብከነ። አቤቱ ፈጣሪያችን ሁሉን ሰጥተህናል፣ ሰላምህን ስጠን ብሏል። ሁሉን ሰጥቶናል። ስጋውን ሰጥቶናል፣ ደሙን ሰጥቶናል፣ ቤተ ክርስቲያንን ሰጥቶናል፣ ይቅርታውን ሰጥቶናል። ያልሰጠን የለም። ደግሞ ሰላሙን ይስጠን፣ ሰላሙን ይስጠን። እኔ እንዲያው አሁን የሰላም ትርጉም የገባኝ በመጽሐፍ ቅዱስ ብዙ ተምሬያለሁ። የአቅሜን ያህል ብዙ ተምሬያለሁ ስላችሁ ሊቅ ነኝ ለማለት አይደለም። እንደማልል እግዚአብሔርም ያውቃል፣ እኔም አውቃለሁ እና እንዳልሆንኩም ጭምር ግን በተማርኩት የመጽሐፍ ቅዱስ ትምህርት ስለ ሰላም ተምሬያለሁ። አብዝቶ የገባኝ ግን አሁን ነው በደንብ። ምክንያቱም ብዙ ምናፍቃቸውን ገዳማት እንደ ልቢዶ መሳለም አይቻልም፣ እንደ ልቢዶ መሳለም አይቻልም። ዛሬ እኮ መነኩሴም ይታገታል፣ መነኩሴም ይሸጣል፣ ቄስም ይሸጣል፣ ምንም አይሸጣል። ያልሸጥ ነው ምንድን ነው? እኛ ሁሉ ይሸጣል። ሃይማኖት ይሸጣል፣ ክብር ይሸጣል፣ ቤተሰብነት ይሸጣል፣ ፍቅር ይሸጣል። ሁሉ ነገር ተሽጧል፣ አልቋል። እና ያው አስቸጋሪ ነው። ወጥቶ መግባት ለካ ብርቅ ነው። አድሮ መነሳትም ብርቅ ነው ለካ። አልገባንም። እግዚአብሔር የሰጠን ሜዳ እግራችን እንዳነሳ ሩጠን አፋችን እንዳነሳ ተናግረን የምንኖርበት ሰላም ለካ አልገባንም። በእግዚአብሔር እቅፍ ያለንበት እና እኔ አንድ ጊዜውን አልነግራችሁም። አንድ እህታችን ከአንድ ቦታ ተነስታ ልጆቿን እዛ ጊዜው ቆይቷል። ፍልሰታ ጾምን ልትጾም ትመጣለች እና የዚያ ጊዜ መንገድ ተዘጋ እና ሕፃኑ ልጅ ምን አለኝ? ትንሽ ሕፃን ልጅ ነው። አባ የፍልሰታ ፋሲካን አባዬ ጋር ሂጄ መዋል እፈልጋለሁ አለ። ትንሽ ልጅ ነው። እንደዛ እያለ አለቀሰ። ምን እናደርጋለን? እኔ መንገድ አልከፍትለት። መቼ እንደሆነ እውነት ሩቅ ጊዜ ነው። ምናልባትም ከዛ የዛሬ 5 ዓመት አካባቢ ማለት ነው። እና አይ ምን አልኩት፣ የነበርንበት ቤተክርስቲያን በአጋጣሚ ቅዱስ መርቆሬዎስ ታቦት አለ። እኔም ሰማይቱን በጣም እወደዋለሁም ይረዳኛልም፣ በጣም ፈጥኖ ይደርስልኛልና ሂድና ቤተ ክርስቲያን ለቅዱስ መርቆሬዎስ የፍልሰታ ፋሲካ አባዬ ጋር መዋል እፈልጋለሁ በለው አልኩት። ያ ሕፃን ልጅ ሄዶ፣ ምክንያቱም እኛን ባይሰማን ሕፃኑን ይሰማዋል፣ ሕፃናት በደል ስለሌለባቸው ማለት ነው። ሄደና የልጅ መርቆሬዎስ ፍልሰታ ፋሲካን ሄጄ አባዬ ጋር መዋል እፈልጋለሁ አለ። በቃ እንግዲህ ልጁ ጸልየዋል፣ ዝም ብላችሁ ሂዱ አልኳት። ሰማይቱ ቅዱስ መርቆሬዎስ ረድቷት ከነበርንበት ቦታ ቀጥ ብላ በሰላም ሄዳ እግዚአብሔር ረድቷት፣ እንዲያውም መኪና ሁሉ ተመድቦላት፣ ማን እንደመደበላት አላውቅም፣ ሄዳ ፍልሰታ ፋሲካን ሕፃኑም መርቆሬዎስ እንደለመነ ከአባቱ ጋር ዋለ እላችኋለሁ። እና ሰላም ብርቅ ነው ልላችሁ ፈልጌ ነው። ሰላም በጣም ቀላል ነገር አይደለም። እግዚአብሔር ለሀገራችን ሰላም ይስጠን። መንቀሳቀስም ገዳም መሳለምም ይናፍቃል እኮ መጥቶ እንዲያው በኦርቶዶክስ አስተምሮ ምን ይባላል? ገዳማት፣ ይቅርታ ለምጠቀመው ቃል ዘመናዊ ቃል ስለምጠቀም፣ ገዳማት የምእመናን የመንፈሳዊ ኢነርጂ ቦታዎች ናቸው ይባላል። መንፈሳዊ ኢነርጂ አለ። አሁን ዓለሙ ያደክማል እንደምታውቁት። በሚኖርበት ቦታ እድሩ፣ እቁቡ፣ የኑሮ ውድነቱ፣ ማህበራዊ ህይወቱ፣ ፖለቲካው፣ ሲስተሙ ብዙ ነገር አድካሚ ነው እና በዚያ የደከሙ ምዕመናን ገዳም ሲመጡ መንፈሳዊ ኃይል፣ ይቅርታ ቃሉ በጣም ይቀላል፣ ቅርብ ለማድረግ ነው። ቻርጅ ሆነው ነው የሚሄዱት ነው። መንፈሳዊ ኃይል ተሸክመው ተሞልተው እግዚአብሔር አድሮባቸው በደንብ አድርገው ይሄዳሉ እና በቤታቸው ከሚሮጡት 100፣ 200፣ 300 ቀን ይልቅ በአንድ ገዳም አንድ ቀን ያደሩት በጣም እንደ ሺህ ቀን በረከት ይቆጠራል፣ እንደ ሺህ ቀን። ስለዚህ አሁን እዚህ መታችሁ ስታድሩ ጭቃ ላይ አድራችሁ ሊሆን ይችላል፣ በርዷችሁ ሊሆን ይችላል፣ ብዙ ነገር ግን ለብዙ ወራት ለብዙ ዓመታት ብቻ ሳይሆን የዘላለም መንፈሳዊ ኃይልን ይዛችሁ ነው የምትሄዱት እና አሁን ይሄ እኛ ምዕመናን አሁን እዚህ በኮሚቴነት በአስተባባሪነት በምዕመንነት የምታገለግሉ አላችሁ። እዚህ ሁላችሁም ታገለግላላችሁ፣ በአቅማችሁ፣ በእውቀታችሁ፣ በገንዘባችሁ። በዚህ አሁን እግዚአብሔር ገዳማትም አንዳንድ ጉድለት እንዲኖርባቸው የሚያደርገው ለምን እንደሆነ ታውቃላችሁ? ምዕመናን የመነኮሳትን አንዳንድ ጉድለቶች ለመሙላት የዕለት ጉርሳቸውን፣ የዓመት ልብሳቸውን፣ መጠለያቸውን ለመሙላት ሲመጡ እግዚአብሔር ደግሞ ከገዳሙ የምዕመናንን መንፈሳዊ ጉድለታቸውን ይሞላላቸው። ይሄ ምን ይባላል? ሲነርጂ ይባላል። በኦርቶዶክስ አስተምሮ ምን ማለት ነው? ኦርቶዶክሳዊ መለኮታዊ ስምምነት ህብረት ይባላል። አሁን
ህብረት ነው። እናንተ የመነኮሳትን አንዳንድ ጓዳ ትሞላላችሁ፣ ትንንሽ ነገሮች እግዚአብሔር ከሰጣችሁ። መነኮሳት ደግሞ የእናንተን መንፈሳዊ ባዶነት ይሞላል። እናት ትተው የተቀመጡ መናንያን፣ አባት ትተው የተቀመጡ መናንያን፣ ቤተሰብ ትተው የተቀመጡ መናንያን። ምንኩስና እንደሚታየው አይደለም፣ እንደምታስቡት አይደለም። አሁን ለምሳሌ ስታዩኝ እኔ ምን ይጎለኛል? እንደው አባ ግን ምንኩስና አባ ሲያዋቸው ተመችቷቸው ነው የሚኖሩ ልትሉ ትችላላችሁ። እውነታችሁን ቆይ። ነጭ ነው የለበስኩት፣ ካባዬ በጣም ነጭ ነው፣ ምንም በቃ የጎደለኝ ነገር የለም። ስታዩ ምን ይጎለኝ? ምንም። ምን እንደሆነ ግን አሁን ለምሳሌ አንድ ሰው የሕክምና ሳይንስ ተምሮ በእርግጠኝነት የማህፀን ሕክምና ስፔሻላይዝ ቢያደርግ ሴት ምጥ ስትያዝ ምን እንደሚያደርጋት ቢያውቅ አንዲት ሴት ስትወልድ የሚሰማትን ነገር ግን ሴት ካልሆነ ሊገባው አይችልም። በቃ ነገሩ እንዲያ ነው። የፈልግ ሐኪም እንኳን የማህፀን ስፔሻሊስት ቢሆን እንኳን ሴቲቱ ስታምጥ የሚሰማትን ህመም ሊያውቀው አይችልም። ስለ ምንኩስና የቱንም ያህል ብታነቡ መነኩሴ የሚሆነውን ነገር አታውቁት። በቃ ሰይጣን በምድር ላይ መጀመሪያ የሚጠለው ምንኩስና ነው። ስለዚህ ሰይጣን መጀመሪያ የሚሰማራው አንድ መነኩሴን ይኸውላችሁ 70,000 ምዕመናንን ከሚፈትን ሰይጣን አንድ መነኩሴ ቢፈትን ይሻለዋል። ለምን እንደሆነ ታውቃላችሁ? አንድ መነኩሴ እናቱን አባቱን ትቶ በቃ የሙሉ ጊዜ የእግዚአብሔር አገልጋይ ነው። ምንም ሌላ ተካፋይ የለበትም። ፍቅሩን ለክርስቶስ ብቻ እንጂ ለሌላ አያካፍልም። ስለዚህ እንደዚያ ባደረገ ቁጥር ለምዕመናንና ለሀገር ብዙ ሸክም ነው የሚያቀለው። ያ በመሆኑ ምክንያት መነኩሴን መጣል ቤተክርስቲያንን መጣል እንደሆነ ያውቀዋል። መነኩሴን ማበላሸት ሀገርን ማበላሸት እንደሆነ ያውቀዋል ሰይጣን። ለዚያ ነው አብዝቶ ውጊያውን መነኮሳት ላይ የሚያበረታው። ስለዚህ እነዚህ እግዚአብሔርን ብለው የወጡ መነኮሳትን በአቅማችሁ ስታገለግሉ፣ ገዳማትን ስታገለግሉ ሕያው እግዚአብሔር በሚያውቀው የእናንተን ጉድለት ለመሙላት ከእናንተ የማይዋሽ ማን ነው? የማያጭበረብር ማን ነው? ቢያንስ በቀን እንደው 5 ውሸት ሳትዋሹ ትውላላችሁ? በጣም ይቅርታ፣ ጥናት ያስፈልገዋል። ደግሞ ውሸትና ጥናት እንዲህ ስንት ስራ እያለ ጥናት ያስፈልገዋል። ግን ቢያንስ እንደው በአማካኝ 5 ተዋሻላችሁ በቀን ማለት። አሁን ያ ሁሉ ውሸት ተደምሮ ሐሰት የአመፅ ራስ ነው ይላል እግዚአብሔር። አንድ ቀን ሳውሎ ያሳድረናል አያሳድር? አዲያ በዚች ነው ትንሽ ያቅማችሁን በቃ በዚች በምትፍጨረጨሯት በገዳማቱ በአብያተ ክርስቲያናቱ በዚህ በጉባኤ ቤቶች በአብነት ትምህርት ቤቶች በምትደክሟት ድካም ጉድለታችሁን ለመሙላት ነው አምላክ የሚያደርገው። ስለዚህ እግዚአብሔር የቅዱስ ቂርቆስ አምላክ ስትመለሱ ጎደሏችሁን ይሙላላችሁ፣ የተቋጠረውን ይፍታላችሁ፣ የተዘጋውን ይክፈትላችሁ፣ የጨለመባችሁን ያብራላችሁ። የሰላም አምላክ ኢየሱስ ክርስቶስ ሁልጊዜም ከእናንተ ጋር ይሁን።